ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች የዕለቱን ሰበር መረጃ ይዤ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙ በኋላ የሀገሪቱ ከፍተኛ መሪ የተገደሉበት የመካከለኛው ምስራቅ ግጭት አምስተኛ ቀኑን ይዟል። ኢራንም በእስራኤል በባህረ ሰላጤውና አሜሪካ ላይ ጥቃት በማድረስ ምላሽ መስጠቷን ቀጥላለች። እነዚህም ወታደራዊ ዓላማዎች በሲቪል ጣቢያዎችና የኤነርጂ ተቋማትን ያካተቱ ሲሆን ጦርነቱ በፍጥነት የተባባሰ በቆጵሮስና በሊባኖስ በቅርብ ቀናት ውስጥ እየተስፋፉ በሁሉም ወገኖች ላይ ከፍተኛ ጉዳት እየጨመረ ይገኛል። በእነዚህ ጥቂት ቀናት በተካሄደ ጦርነት በኢራን ምን ሁኔታዎች ተከሰቱ የሚለውን ስናይ አሜሪካና እስራኤል በዋና ከተማዋ ቴሄራን ላይና በመላ ሀገሪቱ የኢራን መሰረተ ልማት፣ ወታደራዊ ቦታዎችና አመራሮች ላይ ያነጣጠረ ሰፊ ጥቃት በየካቲት 28 ጀመሩ። በዚህም ጊዜ ከ1989 ጀምሮ ሀገሪቱን ሲመሩ የነበሩት የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በመጀመሪያዎቹ ጥቃቶች ተገደሉ። የእስራኤል ጦርም ኃይለኛው እስላማዊ አብዮት ጠባቂ ኮርፖሬሽን ውስጥ በደርዘን የሚቆጠሩ ከፍተኛ ባለስልጣናትን መገደላቸውን ይፋ አደረገ። ከሳምንቱ መጨረሻ ጀምሮ አሜሪካና እስራኤል ቁልፍ ቦታዎችና የኒውክሌር ግቢውን ላይ ማነጣጠራቸውን ቢያሳውቁም ኢራን ግን የኒውክሌር መርሃ ግብሯ ሙሉ በሙሉ ሰላማዊ እንደሆነ ደጋግማ ትናገራለች። ይህንም ተከትሎ ኢራን የአሜሪካና የእስራኤል ጥቃት ህገወጥ ነው ስትል በምላሹ ሰፊ የሚሳኤልና የሰው አልባ አውሮፕላኖች ጥቃት ያደረሰች ሲሆን በቴል አቪቭና በሌሎች ቦታዎች የእስራኤልን መንግስትና ወታደራዊ ቦታዎችን ኢላማ አድርጌያለሁ ስትል ገልጻለች። ከዚህም በተጨማሪ የአሜሪካን ጦር ሰፈር የሚያስተናግዱ ሀገራት ማለትም ኳታር፣ ባህሬን፣ ዮርዳኖስ፣ የተባበሩት አረብ ኤሚሬት፣ ኩዌትና የአሜሪካ አጋር በሆኑት ኦማንና ሳውዲ አረቢያ ከኢራን ጥቃት የተሰነዘረባቸው ሀገራት ሲሆኑ በዚህ ምክንያት የስራ ማቆም አድማ ማድረጋቸውን አስታውቋል። ኢራን በቅርብ ቀናት ውስጥ ጥቃቷን በማስፋት በመርከብና በሲቪል ጣቢያዎች ላይ ጨምሮ በዱባይ የሚገኙ ሆቴሎች ላይ በምታደርገው የጦር ኢላማዎች እየተከሰሰች ትገኛለች። ከዚሁ ጋር በተያያዘ በቢቢሲ ማረጋገጫ የተገመገመ አዳዲስ የሳተላይት ምስሎች እንደሚያሳዩት የኢራን ባህር ኃይል መርከቦች በጭስ ተሞልተው ያሳየ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትናንትና እንደተናገሩት ዩናይትድ ስቴትስ የኢራንን ባህር ኃይል እያጠፋች ነው ሲሉ የኃይሉ ውድመትም ከአሜሪካ 3 ዋና ዓላማዎች መካከል አንዱ መሆኑን ገልጸዋል። በመካከለኛው ምስራቅ የአሜሪካ ወታደራዊ እንቅስቃሴዎችን የሚቆጣጠረው የዩኤስ ሴትኮም ኃላፊ የኢራን ባህር ሰርጓጅ መርከቦችን ጨምሮ 17 የኢራን መርከቦች መውደማቸውን አስታውቋል። ኃላፊው አክለውም ለ10 ዓመታት የኢራን መንግስት ዓለም አቀፍ መርከቦችን ሲያንገላታ ቆይቷል። ዛሬ ግን ባህረ ሰላጤ በሆርሙዝ ባህር ወይም በኦማን ባህረ ሰላጤ አንድም የኢራን መርከብ የለም፣ ስለዚህ በዛ አካባቢ የሚያቆመን የለም በማለት ገልጸዋል። ውድ ቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኚህ ነበሩ። በቀጣይ እስከምንገናኝ መልካም ጊዜ